እሺ ጠንከር በደዊ አንድ ቀልድ ቀልደ ካሳከኝ 1000 ብር ሸልማለሁ። 1000 ብር 1000 ብር አስቀፋለሁ። እሺ አንድ ሴትዮና አንድ ባልና ሚስት ነበር። እሺ ከዛም በኋላ ከተጋቡ በኋላ ጫጉላ አለ አይደለ? ከዛ ሄዱ በቃ ልክ ሲገናኙ ልክ ቃው የሱ ቃዚ ድረስ ልቧ ድረስ ከዛ እንዴ ምናምን ብላ በቃ ሐኪም ቤት ሄደች። ሐኪም ቤት ሄደችና ለሐኪም ነገረችው። ሲገናኘን እዚህ ድረስ ይደርሳል ልቤ ድረስ አለችው። ከዛ እሺ ታዲያ ምን ላድርጋላት? አሁን የሱ ቃይ ቆረጥ ወይስ እንዴት ይሆናል? ከዛ አይ ስለተመቸኝ ልቤ ከፍ ይበልልኛል። አይደለም እኔና አሁን ብሬ ራሱ ህይወት አስጠልቶት ራሱን እያጠፋ ነው። እልም ይላል በቃ እኔ አሁን ራሱን እያጠፋብኝ ተቸገርኩ። ገንዘቤ ማለት ነው የሆነ ብር ይዤ ግማሹን የሆነ ነገር ካደረኩበት በቃ ዝርዝሩ ህይወት ያስጠላዋን ይከብደዋን ብቸኝነት እያስጠላ መሰለኝ ሲጥላል የኔ ውድ ብር እሱ ህይወት ያስጠላው እኔ እንዴት ህይወት አያስጠላኝም? ከፋኝ መረረኝ። አሁን የት ነው የማገኘው? እኔ እኮ ያለሱ ህይወቴ ባዶ ነው። ለምን ታጠፋለህ? እኔ እያለሁልህ አንተ ለኔ እኔ ላንተ ከተባባልን በጣም ህይወታችን ያምራል። ተው ራስን አታጥፋ። ምን አይነት ደደብ ነው እናታችሁ? ለኔ አትሰብም እንዴ? ለራስ ህይወት ቢያስጠላ የእንስሳትን ጡት ስናይ አሁን ምንም አይመስለንም፣ አይደብረንም። ለምን መሰላችሁ? ከብት ስለሆኑ ማሰብ ስለማይችሉ። አሁን ደግሞ ሚዲያ ላይ እንደዚህ እንጠል እያላችሁ የምትመጡ ሴቶች ምንም አመስሉኝ እያላችሁ ነው። ለምን ከብት ሆናችሁ እንዴ? እውነቴን ነው። ድሮ ሰው እየመሰላችሁ በጣም በእናንተ አፍር ነበር ማለት እናንተ ላበዳችሁት እፍረት ከኔና ከሌሎቹ ኮሜንታተሮች ተመልካቾች ነበር። አሁን ግን ምንም አይመስለኝ እያለ ነው። ምክንያቱም ከብቱ ናችሁ ማለት ነው። እኔ ምንም የማይመስለኝ እስከዛሬ የእንስሳቱን ነበር። እንግዲህ ለአማርኛው ይቅርታ ያው መናገር ካለብኝ ከማለት ልንገራችሁ ይሄ። ስለዚህ አሁን እንደዚህ ስትንጠለጠሉ ወደዛ ወደዚህ እንጠል ጉሬዛ ሁላ ከብት እየመሰላችሁ ነው ምንም አመስሉ ብላችኋል። እውነቴን ነው። ድሮ ግን ለእናንተ እኔ ስሸማቀቅ አፍርላችሁ ነበር። እኔ ብቻ አይደለም ሌሎችም እብደት ከናንተ እፍረት ከኛ ነበር። አሁን ግን እብደቱም እፍረቱም የት እንደሄደ አላቅም። እኔ ምንም አመስሉ ብላችኋል። አትጓጉ። እውነቴን ነው። መጓጓት የምትፈልጉትን ነገር ለማጣት ትልቁ ምክንያት መስገብገብ ጉጉትነት ነው። ረጋው የሆነ ነገር ስታስቡ እናንተ ዛሬ ካልደረሰኝ ዛሬ ካልቀደሰኝ ነው ሁሉ ነገር ረጋ በሉ። የጓጓችሁትን ነገር እምታጡት ስለምትስገበገቡበት። እውነቴን ነው። ትዳሩ የሚደረሰን ሲንግሉ የሚደረሰን ልጁ ይምጣ ዛሬ በዚህ ቤታ እንደኛ ሩጫ እኮ ዓለም ጠፍታ ነበር። የለም